ኪስ ውስጥ ያለው ብር ያንተ እንዳይመስልህ። የሰጠኸውና የመጸወትከው ብቻ ነው ያንተ። ስትመጸውት ለድሃ የሰጠ ይመስልሃል? አይደለም። አንተ ለድሃው ስትሰጥ ለፈጣሪ እያበደርክ ነው። መጽሐፍ ቅዱስ በምሳሌ ምዕራፍ 19 ከቁጥር 17 ላይ ለድሃ የሚመጸውት ለእግዚአብሔር ያበድራል ይላል። እስኪ አስበው፣ የዓለማት ጌታ ያንተ ባለዕዳ ሲሆን፣ ምጽዋት ማለት ካለ ላይ መቀነስ ሳይሆን በረከትን በወለድ ማሳደግ ነው። የሰጠኸው ብር አንተ ጋር ቢቆይ ይጠፋል። ለድሃው ከሰጠኸው ግን ሰማይ ላይ ተቀምጦ ይጠብቅሃል። ዛሬ ለአንድ ሰው መልካም በማድረግ የፈጣሪ አበዳሪ ሁን። ይህ መልእክት ለሌሎች ተስፋ እንዲሆን ሼር አድርገው። ለተጨማሪ መንፈሳዊ ትምህርቶች የዋካ ቲዩብ ቤተሰብ ይሁኑ።